ብዙ ነገር ቀላል ነው። የአውሮፓ ዩኒየን የሸንገን ሀገራት እንዴት ነው የቪዛ ደግሞ የአይዲ ካርድ ወይ ደግሞ ቦርደር ላይ ያለው ነገር ምን ይመስላል? ኢሚግሬሽን ቢሮ ሰዎች በአውሮፕላን ከሀገር ሄደው ሸንገን ኤሪያ የሚባለው ሀገር ላይ ሲያቋርጡ ምንድነው ያለው የሚለውን እሱ እናያለን። ስፔን ስንደርስ ምንድነው የመጀመሪያው አሁን የባርሴሎናን ቆይታዬን ጨርሼ ሴኩሪቲ ቼክ አድርጌ በጣም ተሰቃይቼ ካሜራ ላፕቶፕ ላይ ይሄ ክሬም ምናምን ሰንስክሪን ነበረ ምናምን በጣም አሰቃይተውኝ ገና እየመጣው ነው። እንዴት ናችሁ? ዛሬ በዚህ ቪዲዮአችን የፍራንክፈርት አየር ማረፊያንና የባርሴሎና ስፔን አየር ማረፊያን አስጎበኛችኋለሁ። አየር ማረፊያዎች ላይ ምንድነው የሚያጋጥመን ችግር? ምንድነው መጠንቀቅ ያለብን? ምንስ ነው አውሮፓ ላይ ስንንቀሳቀስ ኤርፖርቶች ላይ ቀደም ተከተሉን ከጌት በኋላ ከሴኩሪቲ ቼክ በኋላ ምንድነው ማድረግ ያለብን የሚለውን በዚህ ቪዲዮ ኤርፖርቶቹን ማስጎበኛችኋለሁ። ሊጠቅማችሁ የሚችልም ነገር ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይሄ ባለው ለማንኛውም ከሴኩሪቲ ቼክ አሁን ባርሴሎና ኢንተርናሽናል ኤርፖርት ነው የሚገኘው። የባርሴሎና ኤርፖርት ያምራል። የፍራንክፈርትንም ስለማሳያችሁ በዚህ ቪዲዮ ተፈርዳላችሁ እናንተ የትኛው ኤርፖርት ያምራል። ነገር ግን በዚህ ጋር ነው የመጣሁት። ከላይ በባስ ወረድኩኝ። በባስ ነው የመጣሁት። እኔ አክቹአሊ ስንቀሳቀስ በባስ ነው የምንቀሳቀሰው ወይ በትሬን ነው የምንቀሳቀሰው። ሶ ምንም አይነት ታክሲ መጠቀም አልወድም ካረፈደብኝ በስተቀር። ልክ እንደገባው ባስ ፊት ለፊት አወረደኝ። ትሬንም አለ አክቹአሊ ሜትሮዎች አሉ። ቀጥታ እዛ ቦታ ላይ ላጌጅ የምትሰጡ ከሆነ ላጌጅ ትሰጣላችሁ። ልክ እንደዚህ ማለት ነው። ላጌጃችሁን ከሰጣችሁ በኋላ ላጌጅ ከሌላችሁ እንደኔ ለ3 ቀን ለ4 ቀን የምትመጡ ከሆነ ቀጥታ ሴኩሪቲ ቼክ ታደርጋላችሁ። ላፕቶፓችሁን፣ ሰዓታችሁን፣ ስልካችሁን፣ ቀበቷችሁን ሌላም ነገር ተፈታቱና እዛ ጋር ካሜራ ስለማይቻል ላሳያችሁ አልችልም። ታውቁታላችሁ። ቀጥታ እንደወረዳችሁ የፕሌናችሁን ጌትና ግሩፓችሁን ቀጥሎ ደግሞ ወንበራችሁን ላይክ በካርድ ከሆነ በትኬት ከሆነ በትኬት መልክ በስልክ ከሆነ ደግሞ በስልክ ዲጂታል ከሆነ አሁን ላይ ዲጂታል ነው። የኔን እንደዚህ እንደምታዩት ልክ ስትመጡ የምታገኙት እንደዚህ ነው። ኢንፎርሜሽን ሴንተር ነው። ለምሳሌ ኢንፎርሜሽን ምናምን እዚህ ጋር እያንዳንዱ ሰዓት መጀመሪያ እኔ ማየው ብዙ ጊዜ እኔ ቶሎ ማየው ነው ሰዓት ነው። ለምሳሌ ሰዎች መጥተው ይጠይቁኛል የትኛው ነው እኔ ፕሌን የሚመጣው ሲሉኝ ሰዓት ነው ማየው መጀመሪያ ከላይ ጀምርና አሁን ከ11 ሰዓት ጀምሮ እስከ ስንት ሰዓት ድረስ ያለው እስከ 20 ሰዓት አለ። ስለዚህ ሰዓቴ ነው ያለው። የኔ ሰዓት ለምሳሌ ፍላይት ሰዓቴ 18 ሰዓት አካባቢ ነው። ወደታች ስወርድ ሉፍታንዛ ከዛ የፕሌን እንትኑ ነው ያለው 18 ሰዓት ከ55 ባርሴሎና ቱ ፍራንክፈርት ጨርሻለሁ። እዛ ጋር አየሁኝ ጌት ይልና ኤቢሲ ይላል። ላሳያችሁ ልሞክር በተወሰነ መልኩ ግን ልታዩት አትችሉ። እዚህ ጋር አያለውኝ ለምሳሌ ሙኒክ መሄድ አለ፣ ሽቱትጋርት መሄድ አለ። ዲፍረንት ካይንድ ኦፍ ሲቲዎች አሉ። ዱባይ መሄድ አለ፣ ሞናኮ በጣም ብዙ ቦታ ነው። ሰዎች በደንብ እንደምታዩት ኢንፎርሜሽን ያዩ ነው። ልክ እዚህ ጋር ሄዳችሁ የጌታችሁን ካገኛችሁ በኋላ አሁን እኔ ኤቢሲ ስለሆነ ኤ እና ቢ ወረታችን ይለኛል። እዛ ጋር ያለችውን አያለሁ። ከዛ በፊት ግን ዝም ብዬ ይሄን ላሳያችሁ ብዬ ነው እንጂ አሳያችኋለሁ። ፍራንክፈርትም ደሴም ሽት ነው። ዋሽንግተን ዲሲም ደሴም ሽት ነው። አዲስ አበባም ደሴም ሽት ነው። ኤርፖርቶች እንደዚህ ነው የሚሰሩት። ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ግን ሊጠቅማችሁ የሚችል ሰዎች ካላችሁ ለእናንተ ለማሳየት ነው። ቀሶቹን እየተከተልኩኝ እሄዳለሁ ማለት ነው። ከዛ በፊት ግን ኮፊ መጠጣት ከፈለጋችሁ መግዛት ከፈለጋችሁ ኤርፖርቱን የባርሴሎናን ዞር ብለን እናያለን። ወደ ፍራንክፈርት ስንሄድና ፍራንክፈርት ጀርመኒ ስንደርስ እዛ ያለውን ነገር ደግሞ የማሳያችሁ ነው የሚሆነው። አሁን በተወሰነ መልኩ ዱቲ ፍሪ ያሉትን ነገሮች እንመልከት። ይመቻችሁ፣ የትም እንዳትሄዱ። እነዚህ እንዳለ እንግዲህ ዲዩቲ ፍሪዎች ናቸው። ብዙ የአልኮል እና የምናምን የሽቶ ኦር ዋይን ኦር ሳምቲንግ ላይክ ዳት ግን ኤርፖርቱን እንድታዩትና ከፍራንክፈርቱ የትኛው ይሻላል የሚለውን አሳያችኋለሁ። ይሄ ባርሴሎና ነው። እንግዲህ ባርሴሎናን የምታውቁት በኳስ ነው አይደለም? ኳስ በጣም የምታዩ ሰዎች ስፔን ላሊጋ የምታዩ ሰዎች ካታሎኒያን በደንብ የሚያምር ከተማ ነው። ባይ ዘ ዌይ ከዚህ ቪዲዮ አስቀድሞ ሊሆን ይችላል ከዚህ ቪዲዮ በኋላ ስለ ባርሴሎና በቀን በማታ የባርሴሎናን ጉድ ማየት አለባችሁና እንድታበረታታችኋለሁ። አሁን ግን የኤርፖርት ቪዲዮን ተጋበዙልኝ። የምታውቁት ሰው ካለ እዚህ ውስጥ ሰላም ትላላችሁ።
ጋይስ እንግዲህ ብዙ ነገሮችን ስናይ ከምናይባቸው ነገሮች ውስጥ አንዱ ምንድነው ለከስተመር የሚሰጠው የሰርቪስ አይነት በጣም እዚህ ትንሽ ያው ያካብዳሉ። ባርሴሎና ስፔን ባርሴሎና ኤርፖርት ሴኩሪቲ ቼክ ግን በጣም ፍሬንድሊ ናቸው። ጀርመኒ በርሊንም ብዙ ጊዜ ፍላይት ሳረግ ፍራንክፈርትም ብዙ አስቸጋሪ አይደለም። ከዛ ውጪ ሸንገን ኤሪያ ላይ ስትንቀሳቀሱ ምንም አይነት የፓስፖርት ኮንትሮል የለም። ምናልባት ከግሪክ የምትመጡ ካልሆነ ወይ ግሪክ ሄደን እናያለን አንድ ቪዲዮ ላይ ወይ የሆነ ነገር ካልሆነ በስተቀር ብዙ የፓስፖርት ኮንትሮል የለም። ሸንገን ኤሪያ ላይ ዝም ብላችሁ ነው የምታልፉት። ዜጋ ከሆናችሁ ካልሆናችሁም ብዙ እንትን የለውም። አየር ማረፊያ ነው ይሄ ፍራንክፈርት ኤርፖርት። ጀርመን ላይ ካሉ ኤርፖርቶች በጣም ትልቁ ግዙፉ በጣም ብዙ መንገደኞችን የሚያስተናግድ አውሮፕላን ማረፊያ ነው። ይሄም ብቻ ሳይሆን ላይክ እንደኛ ደግሞ እንደ ኢትዮጵያ ያለ የኢትዮጵያ አየር መንገድ ከዚህ ከፍራንክፈርት ፍላይት ስለሚኖረው በየቀኑ ማለት ነው ብዙ ነገር ማስመጣትም ሰዎች መላክም ሲፈልጉ የፍራንክፈርት ኤርፖርትን ይጠቀማሉ ሀበሾች ማለት ነው። ዛሬ የሚገኘው ኤርፖርት ታክሲ እንደን ያው ጀርመን ላይ ብዙ የምትጠቀሟቸው አማራጮች አሉ። በመሰረታዊ ሀሳቡ ላይ ለምሳሌ ከምትጠቀሟቸው ነገሮች ውስጥ ትሬን አለ፣ ባስ አለ። ግን ታክሲ ከመጣችሁ እዚህ ጋር ትወርዳላችሁ፣ ቀጥታ ፍራንክፈርት ኤርፖርት ወደ ውስጥ የምትገቡ ነው የሚሆነው። ያው እንደገባችሁ ብዙ ጊዜ የምታገኙት ምንድነው የሀገራትን አርማ። ለምሳሌ አሁን የሉፍታንዛ ቼኪን ቦታ ነው። ብዙ ላጌጆች ካላችሁ እዚህ ነው ማለት ነው ነገሮችን ልታረጉ የምትችሉት አንዳንድ ነገሮችን። ስለዚህ ወደ ውስጥ እንገባና ምንድን ያለው ነገር የሚለውን የምናይ ነው የሚሆነው። የኔ ጌት አክቹሊ ኤ ላይ ነው። ሶ ከኤስ ከዜድ ሚል እዛ ጋር ይታየኛል። ላሳያችሁማ። ሶ እንግዲህ ሰመር እንደመሆኑ መጠን ብዙ ገጠመኞች ይኖራሉ። አሁን እዚህ ኤርፖርት አካባቢ ላይ ከሚኖሩት ነገሮች ከልጅ ጋር ትራቭል የሚያደርጉ ሰዎች፣ ለብቻቸው ትራቭል የሚያደርጉ ሰዎች ኤርፖርቱ ሰመር እንደመሆኑ በጣም ተጨናንቋል። ያመልጠኝ ምን ማድረግ አለብኝ? ትንሽ ትኩረት ወስጄ ያለውን ነገር በቼኪን ማሳያችሁ ነው የሚሆነው። እስከዛው ቀጥታ አሁን ወደ ሴኩሪቲ ቼክ ነው የሚሄደው። የፈርስት ክላስ ይታየኛል፣ የምናምን ክላስ ይታየኛል። አምናት ፈርስት ክላስ ባል ነገሮች እዛ ጋር ነው የኛ የሚገኘው። ኢኮኖሚ ክላስ ላይክ በጣም ላሳያችሁ። አሁን ብዙ ጊዜ በቦርድ ነው ስልኬ ላይ ነው ያለው። ላይክ አሳያችኋለሁ። ስልኬ ላይ ያለው እንደዚህ ነው አድርገን የምንገባው። እዚህ ጋር ነው ፍላይታችሁን የምታየው። ፍላይት ቁጥራችሁን ታያላችሁ፣ ከተማችሁን ታያላችሁ፣ ታይሙን ታያላችሁ። እኔ ለምሳሌ ከታያችሁ ላሳያችሁ። እዚህ ጋር ባርሴሎና ይታያችኋል። ይሄ 28 የሚለው እዛ ጋር ነኝ። ስለዚህ ላይክ this ይሄንን ነው ማስበው። ይሲ ሰዎቹ እንዴት እንደሚያልፉ በተለይ ኦንላይን ቼኪን ሲኖራችሁና ላጌጆች ብዙ ሳይኖራችሁ ሲቀሩ አሁን ላይ ዲጂታል ስለሆነ ጀስት ላይክ እንደዚህ ነው ማለት ነው። ቦርድ ካርድ አለን፣ እንገባለን ወደ ውስጥ ካሜራ ብዙ አይቻልም። ስፔን ከደረስን በኋላ ወይም አውሮፕላን ውስጥ ከገባን ወይ ዱቲ ፍሪ ጋር ስንሆን ያለውን ነገር ማሳያችሁ ነው የሚሆነው። ለሁላችሁም እንግዲህ ፍላይት ለምታረጉ ምላችሁ ምንድነው ኤርፖርት ስትመጡ አንድ ሰዓት ተኩል ቀድማችሁ ከመጣችሁ